ስድስት ወደ ስራ እየወጣን ነው። እንግዲህ ወደ ስራ እስከንሄድ ድረስ ያለውን እንቅስቃሴ በካሜራችን እናስቃኛችኋለን። አሁን የድሮ ጭልማድ ተራ አካባቢ እንገኛለን። ሰርቪስ ለመያዝ እየወረድን ነው። ይህ የምታዩት ቴማ ካፌ ነው። እንግዲህ እየወጣን ነው በጠዋት እላችኋለሁ። ውድ ዩቲዩብ ተከታታዮቼ ላይክ፣ ሰብስክራይብ፣ ሼር እንዳይረሳ። እንቅስቃሴው ይህን ይመስላል። አሁን ይሄ የድሮ ቀበሌ 9 በጭማት ተራ ወደ ገበያ እየወረድን ነው። እንግዲህ ቀበሌ 9 ድሮ መታቋት አሁን እንደዚህ ፈራርሷል። በልማት ምክንያት ነው የተነሱት። የድሮ ሰፈራችን እንግዲህ እየቀረጽን ወደ ስራ እንወጣለን። ይህ ቀጥታ የገበያው መንገድ ነው። ያለው እንግዲህ እስቲ ዞር ዞር እያለን እናየዋለን። አሁን ከዛፎች ውጪ ምንም የሚታዩኝ ነገሮች የሉ። በብዛት የፈራረሰ ነገር ነው የምታየው አጠቃላይ እንጂ። አሁን እዚህ ጋር በፊት ድሮ ሱቆች ምናምን ነበሩ፣ አሁን ላይ የሉም። በብዛት ፈርሷል። ይሄ የምናየው ቡሳ ጎኖፋ እሱ ብቻ ነው የቀረው፣ የብድርና ቁጠባ አገልግሎት። ከሱ ውጪ እዚህ ጋር ምንም የምታየው ነገር የለም። በተረፈ የድሮ ሀዲድ የነበረው አሁን አዲስ አስፓልት ሰርቶበታል መንግስት። እዛ ጋ ነው ሰርቪስ የምንይዘው። እንግዲህ እየደረስን ነው ቦታችን ላይ። ያው ሰው እንግዲህ ወደ ስራ ተፍተፍ ለማለት እየወጣ ነው። ወደ ሰርቪስ ቦታችን ላይ እየደረስን ነው። ይህ የምታዩቸው በዳስ ያው ቁርስ፣ ሻይ፣ ፓስቲ ሰርቪሳችን ውስጥ ገብተን ያው እንግዲህ እየቀረጽን እናሳያችኋለን። ባዶ ሆኗል። አሁን ምንም የምታየው ነገር የለም። ዛፎች አልፎ አልፎ። እንግዲህ ቀበሌ 9 የድሮ ሰፈራችን የድሮ አካባቢያችን ነው። አሁን ቤትህ ራሱ የቱ ጋር እንደሆነ አትለየው ባለህ ዛፍ ካልሆነ በስተቀር። ግቢው ዛፍ ያለ ቦታውን ያስታውሳል። ከዛ ውጪ በምንም አታስታውሰውም። ይህን ይመስላል እንግዲህ። ያው ልማቱ እየተካሄደ ነው። ያው እንግዲህ እስቲ የምናሳያችሁ ይሆናል ያለውን ነገር ዞር ዞር እያለን ያው ወደ ስራ በምንሄድ አጋጣሚ አሁን ከዚህ ከታች የሚታየው ላይ አዲሱ ፒራሚድ ሪዞርት ነው። ፒራሚድ ሆቴል። ወደ ሰርክል እየደረስን ነው። የድሮ ሰርክል አሁን ባዶ ሆኗል። ይሄ የምታዩት ቦታ የድሮ ባጃጅ ማቆሚያ ትዝታ ያላችሁ የባጃጅ ሹፌሮች ላይክ፣ ሰብስክራይብ እያረጋችሁ ያለውን የደብረ ዘይት ሁኔታ እናቀርብላችኋለን። ሰርክል፣ የድሮዋ ሰርክል የሚገርም ትዝታ የነበረው ቦታ ነው። በፊት ላይ የሚገራርሙ ቢዝነሶች ይካሄዱበት የነበረ ቦታ ነው። ይህ ቦታ አሁን ላይ እንደምታየው ነው። አሁን እንግዲህ ሰርቪሳችን ወደ ስራ እስከሚያደርሰን ያለውን ነገር እያየን እናብራራላችኋለን።
ገበሬዎች ሆቴል ፊት ለፊት ይታየኛል። የድሮ ሰርክል እንግዲህ ተቀይሯል። ይሄ አዲሱ አስፓልት ነው፣ ማሳለጫው ነው። ወደ ፖሊስ ጣቢያው አካባቢ እየደረስን ነው። ደርሰናል። አሁን እንግዲህ አንዳንድ ችግኞች ተተክለዋል። ሙሉ በሙሉ ገና ግሪን ስላለበሰ ነው። እስቲ አብረን የምናየው ይሆናል። ለትዝታችን ይህ ናሽናል ጀርባ የነበሩት ቦታ በጣም ብዙ ሱቆች የነበረበት ቦታ ነው። የሚገርም የቢዝነስ ቦታ ነበረ። ዛሬ ላይ ግን ያው እንደምታዩት ነው። እነዛ ሰዎች እንግዲህ የደረሱበትን ባናቅም ዞር ዞር ብለን ደግሞ ያሉበትን እናሳያቸዋለን። አሁን ወደ ቱሪስት አካባቢ እየደረስን ነው። ቱሪስት ማሳለጫ አካባቢ የድሮ ቱሪስት ሆቴል አይረሳም። እስቲ ለትዝታ ይታየኛል፣ ባስከልሎታል። እንግዲህ ቱሪስት ጋር ነው ይህ ማሳለጫ፣ አዲሱ ነው። ያው ፊኒሽንግ ስላላለቀ ነው። እስቲ አብረን እናየዋለን ያለውን ነገር ዞር ዞር እያለን። እንግዲህ የደዘ ልጆች የት ናችሁ ያላችሁ? ላይክ፣ ሰብስክራይብ፣ ሼር በማድረግ እንዳይረሳ። ለትዝታ ደዚያንስ ይላል ሙላ ለማደል ጉዟችንን እያቀናን ነው። በጠዋት ወደ ስራ እስቲ ተፍ ለማለት እንግዲህ የሄድን ነው። አዲስ ወደሚሰራው ሳይት ነው የምንሄደው። ይሄ አየር መንገዱ የሚገነባቸው ቤቶች አካባቢ ነው የምንሄደው። እንግዲህ እዛ አካባቢ ያለውንም ግንባታዎች እናሳያችኋለን። ብራዳ ከደዘ እስቲ ቦታው ላይ እስክንደርስ እንግዲህ ያለውን አሁን እንግዲህ እዛ ዲባዩ አካባቢ ነው ያለነው። ዲባዩ ደርሰናል። የሚሰሩት በጣም የሚገራርሙ ቤቶች ናቸው። ይሄ እንግዲህ ቦታቸው ለአየር መንገድ ግንባታ የሚወሰድባቸው ህብረተሰብ ገበሬዎች የሚሰራ በጣም እጅግ ልዩ እና የሚያምር ቤት ነው። ሳይቱ ላይ ደርሰናል። እስቲ ነው ገባ ገባ እያለን ነው ወደ ሳይታችን። የዛሬ የማክሰኞ ጠዋት እንቅስቃሴያችን ይህን ይመስላል። የሚገርም በጣም ሰፊ ቦታ ነው። በጣም ብዙ እጅግ ብዙ ቤቶች ነው የሚገነቡት። ደረጃውን በጠበቀ ስታንዳርድ የሆነ ቤቶች ነው እየተሰሩ ያሉት። አየር መንገድ ነው የሚያሰራላቸው። በጣም ደስ ይላል። በቃ እየገባን ነው ያለውን እንግዲህ አብረን እናየዋለን። ወደ ስራ እስክንገባ ያለውን ነገር እናሳያችኋለን። ይህ ብራዳ ከደዘ ነው። አሪፍ ቪዲዮዎች በቀጣይ እንደማሳያችሁ ያለም ጥርጥር ላይክ ብቻ በማድረግ እንድትተባበሩ። ዋው ይገርማል። በጣም ልዩ ቤቶች ናቸው ቤቶቹ። ደርሰናል አሁን ወደ ሳይቱ። እንግዲህ እኛም ወደ ስራ ቦታችን